ነገር ዋት ኢዝ ኢት ብዬ ጥያቄ ልቤ ውስጥ አረፈ። ከዛ እሱን ደግሞ ማወቅ አለብኝ። ፌት ብቻ አያስፈልግም፣ አቃረ ነው ምን እንደሆነ ከጀርባው ብዬ አሰብኩኝ እና እንቅስቃሴ ከዛ ጀመረ ማለት ነው። ሰው የመጀመሪያው ነገር ያደረኩትኝ ሁሱን እናከታተል ነው። በመጀመሪያዎቹ 3 ቀናቶች የረመዳኑን ተከታተልኩት ሁሱንን እና የሚያደርገው ነገር አኳኋኑ፣ እርጋታው፣ ኤክስፕሌን የሚያደርግበት ነገር ሁሉ በጣም ትክክለኛ ወይ ነው። እኔ ካደግኩበት ቲንግ ይለያያል እና እሱን ሄጄ መከታተል ስጀምር ብዙ የሚጠይቃቸው ጥያቄዎች እኔ ላይም የእውነት ጠይቄ አላውቅም ከዚህ በፊት እንደዚህ አይነት ነገራቶች እና እሱን ሄጄ ሳየው የሚጠይቀው ጥያቄ የሚመልስበት ትህትና ምናምን ነገር በጣም ይማርካል እና እሱን ሄጅን ቼክ አደረኩኝ። ከዛ እኔም ጥያቄ ተፈጠረብኝ እና ውስጤ የራሴን ባይብል መጀመሪያ ማንበብ ጀመርኩኝ፣ ቁርአንን ከማንበቤ በፊት ማለት ነው። ከዛ የራሴን ባይብል ቁጭ ብዬ ማንበብ ጀመርኩኝ እና ሳነበው መሀል ላይ በጣም ግራ የሚያጋባ ነገራቶች አሉት። እኔ በ18 ዓመቴ ወይ በ19 ዓመቴ የምረዳው ነገር አይደለም እና ምንድን ነው ብዬ ራሱ ኤቭሪቲንግ ቼክ አደረኩኝ። ሰዎች ጠያየኩኝ፣ ትልቅ አባቶች ምናምን ጠያየኩኝ እና ማንም መልስ ሊሰጠኝ አልደረሰም። ሁሉም ሰው በልምድ የመጣ ነገር ነው የሚለኝ ወይ ሊቃውንት ነው የተረጎሙ ነው የሚለኝ እና ልቤ ድምዳሜ ላይ አላረፈችም። ልቤ ድንግጥ ድንግጥ ይላል ነው እንጂ መልስ አጣች። ከዛ መልስ ስታጣ ለምን ይሄ ነገር ትክክል አይመስለኝም፣ ትክክልም አይደለም፣ በቃ ያለኝ አማራጭ ንጽጽር ማድረግ ነው ብዬ አሰብኩኝ እና እሱን ቀጥልኩኝ። ከዛ ሪሳይት አደረግኩኝ ዘሆል ቁርአን በረመዳን ወር ላይ ማለት ነው። ሪሳይት አድርጌ ስጨርስ አንድም ያገዙኝ ጓደኞቼ ናቸው። በዚህ አጋጣሚ በጣም ነው የማመሰግናቸው እና እነሱ ናቸው ያገዙኝ። ሪሳይት አድርጌ ዘሆል ቁርአንን በጣም አነበብኩኝ እና ለሁሉም ነገር መልስ አለው፣ እርካታ አለው፣ ሰላም ይሰጣል፣ ፒስ አለው ሁሉም ነገር። በቃ እኔ በልቤ የምመኘው ነገራቶች፣ ዊሽ የማደርገው ነገራቶች ሁሉ በቃ መልስ አላቸው። የእውነት ከልብ የሚያስፈልገው ለካ ፌድ ነው እንጂ ሌላ ነገር አይደለም። ወደ ትክክለኛው ብርሃን ነው የመራኝ ያቺ ወር ብዬ ማስባት እና በጣም ያኔ ከዛ መጥቼ ሪሳይት አድርጌ እንደጨረስኩ አዲስ ጋር መጣሁ እና ያለኝን ነገር አቋሚ ነገርኳት። ከዛ እሷ ደግሞ በጣም የተቀበለችኝ ወይ በጣም ቤተሰብ እንደሆነ በቃ ኦፕን አንድስ ነው የተቀበለችኝ። ከዛ እውነትም እዚህ ነው ዲዘርቭ የማደርገው፣ እዚህ ነው ቦታዬ ብዬ አሰብኩኝ። ልክ ከሷ ጋር አውርቼ እንደጨረስኩኝ ወርጄ የመጀመሪያ ያደረኩትን ነገር ይሄ ነገር ልቤ መረጋጋት መቻል አለበት። ከዚ እንደዚህ መቀጠል አልችልም፣ እንደዚህ የተለያየ ነገር እያደረኩኝ መሆን አይችልም። ሰው ማድረግ የምችለው ነገር ልቤ ሰክን ብዬ መጠየቅ ነው። ከዛ የሆነ ቀን ማታ ትዝ ይለኛል በጣም ኮንፊዥን ውስጥ ገብቼ እንደዚህ አይነት ድምዳሜ ውስጥ ከመድረሴ በፊት በጣም ኮንፊዥን ውስጥ ገብቼ በቃ ለመንኩኝ። እኔ የእውነት ከሆነ ይሄ ነገር ሾሚ የሳይን በቃ እኔ አይኬን በቃ ስቅስቅ ብዬ እያለቀስኩኝ ተማጸንኩ። በቃ ሾሚ ዮዌይ ሎይድ አንድ ነህ አይደል? እኔ በቃ ሾሚ ዮዌይ እኔ የተለያየ መከተል አልፈልግም፣ ለአንተ ነው መገዛት የምፈልገው፣ ለአንተ ነው መኖር የምፈልገው ብዬ ስቅስቅ ብዬ ያለቀስከችን ቀን ማታ በቃ የእውነት ተሰማኝ። የእውነት በቃ ሙሉ ሀዘኔን ብያለቅሽ። ከዛ የእውነትም በነጋታው ስነሳ አየው ቨርስ። እኔ ሲጀመር እንደዚህ አይነት ነገር በሳይን ማምን ሰው አልነበርኩ። ይሄ ነገር በቃ የሆነ ነገር በድንገት ሊሆን ይችላል እንጂ በሳይን ይሆናል ብዬ ማምን ሰው አልነበርኩም እና በነጋታው ልክ ስልኬን ስከፍት ሱራ 93 ከ1 እስከ 11 ያለውን አሳየኝ ሳይን። ቲክቶክ ላይ ነው ገብቼ ልክ በጀመረው ነገር ልክ ከእንቅልፌ ስነቃ ሱራ የረፈደ ምዕራፍ የተባለ ነው እና እሱን ልክ ቲክቶክ ላይ ስገባ አየው እና እሱኛው ምዕራፍ የሚገልጸው ከዳርክነስ ወደ ላይት የመጣ ሰው ነው። ኮንቨርት ወይ ደግሞ ሪቬት ያደረገውን ማለት ነው። ስለዚህ እሱ አሁን ካለሁበት ጨለማ ወደ ብርሃን እየጠራኝ ነው። this is a sign እኔን እየተጠራው መሆኑን ብዬ አመንኩኝ እና እሱ ምዕራፍ ካየው በኋላ እውነትም ይሄ ነገር በቃ አላህዬ ነው እንደዚህ ያደረገኝ፣ ስለሚወደኝ ነው፣ ስለመረጠኝ ነው ብዬ አመንኩ። በቃ አመንኩት ሙሉ ለሙሉ በልቤ ተቃምኜ ተቀበልኩት። ከዛም በኋላ ይሄን ሳይን ካየው በኋላ በቃ ድምዳሜ ላይ መድረስ አለብኝ። ደግሞ ይሄ የኔ አምላክ ነው፣ ይሄ እሱን ያደርግልኝ እንጂ ይሄ ሳይን አይደለም። በቃ ማታውን ተማጽኜ የጠየቅኩት ውሎ ሳይረፍድ ምንም ሳይል በነጋታው አሳየኝ እሱ እንደሆነ። በቃ
ሳይንስ እኔ ያልገባችሁ ምን እንዴት ብዬ መመረጥ ነው ይሄ ከሌሎች ሰዎች መመረጥ ነው እንጂ ከመሬት ተነስቶ እንደዚህ የሚሆን ነገር አይደለም። ሳይን አሳየኝ እና በቃ ሙሉ ፌዴ አመነች። በቃ ተቀመጥኩ ስክና ለልቤ። ከዛ ኢድ ደረሰ። ኢድ ሲደርስ ልክ እንዳልኩሽ ማይ ፍሬንድስ ሙስሊሞች ናቸው እና ልክ በቃ እነሱ ቤት ሄደን ዝያራ በቃ ከእነሱ ጋር ጊዜ እናሳልፋለን ምናምን። አኳኋኑ ሁሉ ጊዜ በዓል በሆነ በነጋታው ይኬድና ዝያራ ይጠየቃል። እንኳን አደረሳችሁ ሙባረክ ይባላል እና እዛ ሄጄ እነሱ ጋር በቃ ስርዓቱ ሁሉ ለካ ይሄ ነው ከኔ ላይፍ የጎደለው ይሄ ነው። ሰው ተብዬ እስከዛሬ ድረስ አልተጠራሁም። እስከዛሬ ድረስ ዝም ብዬ ነበር የኖርኩት። ብዛት በቃ ባዶ ሆኜ ኖርኩ ያህል ተሰማኝ። እነሱ ጋር ሄጄ በቃ አሰጋገዱን ኤኒቲንግ ድሆር ሰዓት ላይ ነው የደረስነው እና እዛ አስተጋገዱን ሳይ ኤቭሪቲንግ የተከተሉት ሁሉም ነገር ሳይ ደስ ዝዋራም በቃ ከኔ ህይወት ይሄ ነው የጎደለው ነገር ብዬ በቃ እምባ የመጣ ምናምን። ከዛ ማይ ፍሬንድ ሀያት ሁሉም ነገር ነገረች። ኢፍ ዩ ዋን ዱ ይሄኛው ከሆነ ብለሽ የምታስቢው ነገር እኔ ከጎንሽ ነኝ፣ ምንም ነገር ይሁን እኔ ከጎንሽ ነኝ። እሷ በቃ አልሐምዱሊላ እኔ እንደሱ አይነት ጓደኛ ስለሰጠኝ እኔ ቢኬት ብዬ እንደማመሰግናት እኔ ቃላት ራሱ ያንሰኛል። እሷን እጅ በቃ ለሁሉም ነገር ከጨለማ የነበርኩበት ህይወት ሳንሽ ወደ ብርሃን ያወጣችኝ እና እሷ አሳየችኝ ሁሉም ነገር ውዱ እንዴት መደረግ እንዳለበት ምን እንደሚያስፈልግ ሻሃዳውን ሁሉም ነገር ቀስ ብላ እንደ ልጅ አስተማረች። በቃ ትዕግስቷ ምን እንደምላት እራሱ አላውቅም። በቃ አላህ ሂራን ይስጣት። ምንም አልልም እና በቃ አሳየችኝ፣ አስተማረችኝ። ከዛ ሰኞን ሄደን ማክሰኞን ደውዬ ነገርኳት። እኔ እንደዚህ አስቤያለሁ፣ ሻዳ ለመቀበል አስቤያለሁ፣ ግን ማድረግ የምፈልገው ቁርአን ላይም እንደተጠቀሰው የሰው ልጅ የተወለደው አርብ ቀን ነው፣ በቃ የተፈጠረው አርብ ቀን ነው ተብሎ ስለሚታመን እኔ አርብ ቀን ነው ሻዳ መያዝ የምፈልገው። እጁ ማለት ያኔ ነው ተወለድኩ ብዬ ማሰብ የምፈልገው አልኳት። ከዛ ትክክል ነሽ እኔ ከጎንሽ ነኝ አለች። ከዛ በኋላ ቤተል ስለሆነ ሰፈራችን እዛ ቤተል ነው ማድረግ የምፈልገው። ለእኔ እዛ ነው በቃ ሁለተኛ መዲና የሚመስለኝም ቦታ ልብ የሚሰግነውም ተዋህቅ መስጊድ ስገባ ነው አልኳት። በቃ በዛ ሳልፍ ነው ለእኔ ሰላም የሚሰማኝ አልኳት። ከዛ እሷ እኔ ከጎንሽ ነኝ ችግር የለም ሁሉም ነገር እኔ አለው ከጎንሽ አለችኝ። እና እኔ በቃ ምን እንደምን አላውቅም። አሁን ራሱ ሮቡን በነጋታው ወስዳ በራሷ ወጪ ሙሉ አባያ ገዝታ ከላይ እስከታች ሸፋፍና በቃ ከዚህ በፊት ያደረጉትን ነገር ሁሉ አላህ ይምራል። በቃ ፎርጊቭ ሁሉ የሆን ሎርድ ነው ያለን። በቃ ሙሉ እምነትሽ እንደሆነ እርግጠኛ ከሆንሽ እናድርግ፣ በቃ አንቺ የፈለግሽው ነው የሚሆነው አለችኝ። ከዛ በኋላ በቃ ሙሉ ለሙሉ ከዛ ምን ማድረግ እንዳለብኝ አሳየችኝ፣ ነገረችኝ፣ አስተማረችኝ። ሁሉን ነገር ቀስ ብላ ረጋግተዋ ብትይ እኔ ምን እንደምን አላውቅም። አልሐምዱሊላህ ለሱ አይነት ጓደኛ እኔ በጣም ነው የማመሰግነው። እና ሐሙስ በቃ ቤተሰቦቼን ምናምን በቃ እኔ እነሱን ረሳኋቸው። እነሱ የእሱ ፍጡር ናቸው። እነሱ ደግሞ እስካልተከተሉት ተከትዬ እነሱን ወደ እኔ መሳብ ያለብኝ። ምንም ይሁን ሞትም ቢሆን ችግር የለም፣ አላህ ነው የፈቀደው። በቃ ችግር የለም። እኔ ነፍሴን ለመስጠት ዝግጁ ሆንኩ። ከዛ በኋላ አርብ ሻሃዳ ሊይዝ ሐሙሱን ሻወር አሳየችኝ። የሰላት ሻወር ምን ማድረግ እንዳለብኝ ሁሉም ነገር ውዱ እንኳን ለወደፊት እንዴት እንደሚደረግ አስተማረችኝ። እና ሻወር ሁሉም ነገር አጨርሰን አርብ ገባን። አርብ ልክ ስንሄድ ልቤ ትውቱ ይላል። በቃ ደስታ ነው የሚሰማኝ፣ እንባ ነው፣ ነርቨስነስ ነው። በቃ ምን እንደምን አላውቅም። በቃ በልቤ የሚሰማኝ ብዙ አይነት ፊሊንግ ሆነ። ልክ መስጊድ በሩ ላይ ስረግጥ ያ ሁሉ ነገር ቆመ። ልቤ ስክን አለች፣ ጸጥታ ተሞላ። በቃ አይምሮ ውስጥ የነበረው ሁሉ በቃ የተለያየ ነገር የነበረው ጸጥ አለ። ከዛ ልክ መስጊድ ገብተን ሀያት ለሆነ ተለቅ ያለች ሴትዮ ነገረቻት። ሁሉንም ነገር ያሳለፍነውን ነገር ሁሉም ነገር የተፈጠረውን ነገር ነገረቻት። እና ገብተን ወደ ውስጥ ለኢማም ወይም ደግሞ ለሀጂ ሼክ አይ ቲንክ ነው የሚባለው ገብታ ሁሉም ነገር ነገረቻቸው። ከዛ እሳቸው ሸሃዳ ያሳዙኝ። ከዛ በኋላ አልሐምዱሊላ ሙስሊም ተባልኩኝ። አልሐምዱሊላ ሰው ሆንክ። ያኔ ተወለድኩ።
በቃ አሁን ከዛ ቀን ጀምሮ ሰላም ነው የሚሰማኝ። ከዛ ቀን ጀምሮ የልብ ሙላት ነው የሚሰማኝ። በቃ ሳይኖቹ ሁሉ አሁን ደስ እያለኝ አሁን ራሱ በቃ ሰው ሆንኩ። አሁን እንደ ሰው ነው የማወራው። ያኔ በቃ በመንፈሴ ነበር ዝም ብሎ ነበር የምኖረው። አሁን ሰው ሆንኩ። አልሐምዱሊላህ አላሁ አክበር። እኔ ምን እንደምል አላውቅም። እኔ ሀብ ነው ወርድስ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ቃላት የለኝም። ፈጣሪን በእናንተ መልኩ የሚያሳየኝ ነገር ሞር የአላህን ስራ ማድነቅ ነው ያስኩትኝ እና በጣም ነው የሚገርመው። የሰዎችን ዳውት ከውስጥ ራሱ መንገድ አውጥቶ ስለተዋወቅን መልሷ ተመልሶም በፍርሃት ነው እኔና አንቺ ስንገናኝ። አዎ እስልምና ትክክለኛ ነው፣ ግን በቃ እንዴት ነው የሚይዘው ነገር ነበረ። በቃ ፍርሃት ላይ ሆነሽ የተዋወቅ ነው። እንደዚህ ሙሉ ሆነሽ ፊርሽን ኦቨርካም አድርገሽ ወቴቨር። እኔ ብዙ እስልምና ላይ ከሚመጡ ሰዎች ራሳቸውን ፊራቸውን መውጣት ነው። እኔ በጣም ምንም ሃይማኖት ይሁን ምንም ህይወት መንገድ ላይ ይሁን ምን ሰው ከፍርሃት መላቀቅ የመሰለ እረፍት የለም። የሆነ ነገር ይሆናል፣ የሆነ ነገር ይደርስብኛል፣ የሆነ ነገር እያሉ ፍርሃት ውስጥ መኖር በጣም በቃ ለማንም የማልመኘው ነገር ነው እና አላህ የወደደውን አደረገ ባንቺ። እኔ የምለው ነገር ቃላት የለኝም እና ጀግና ነሽ። ዩ ዲድ ኢት። እሱም ትልቅ ሮል ተጫውተዋል። እኔም እድሉን አግኝቼ በአንቺ ህይወት ውስጥ አሻራ በማሳረፌ ጀግናዋ ደግሞ እንደ እህትሽ ሆነችው ሀያትን በመኖሪያ ኢቨን ቤተሰቦችሽም ኦፕን ማይንድድ መሆናቸው ይሄ አሁን ባያውቁም አትሊስት ያሳደጉሽ ምን ያህል ጀግና ሴት ብትሆኝ ነው። እንደዚህ ራሷን ፈልጋ ማግኘት የምችል ሴት ባያሳድጉ ኖሮ ሎስት ትሆን ነበረ። ገብቶሻል? አትሊስት ግን አሁን ቤተሰቦችሽንም ሳላደንቅ አላልፍም። ከዚ ጥሩ ቤተሰቦች ስላሳደጉሽ ነው። ምንም ራስሽን ፍለጋ ነው እንጂ ሄድሽው መጠጥ ቤት፣ ጭፈራ ቤት፣ ጫት ቤት ምናምን አይደለም። እንደ ብዙዎቻችን ደክመሽ ሳይሆን ገና በልጅነትሽ በዚህ መንፈስሽ ፈጣሪሽን መፈለጋ ሄድሽ እና ቤተሰቦች በጣም ሊሞገሱ ይገባቸዋል። አስተዳደጋቸው ማለት ነው። ሌላ ደግሞ ጓደኞች፣ ውሎሽን የምትመርጪ ምርጥ ሴት ነሽ። ምንም ሆንሽ ማንኛውም ሴት ውሎሽን መርጠሻል። ጓደኛሽን ብትወስድሽ እሱ ጋር የትም ሂጂ የትም ጥያቄዎችሽን ዌር ቱ ጎ ብለሽ መፈለግሽ በጣም ምርጥ ሴት ነሽ እና አላህ ይጠብቅሽ። አላህ እዚህ መንገድ ላይ ያጽናሽ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህዬ በጣም ላይ ማሻአላህ ለዚህ ሁሉ ለምታሳየኝ ነገር ፈጣሪ እኔ እንጃ በጣም አውቀዋለሁ ስሜቱን እና ግድድት በጣም ጀግና ነሽ። ግን አንድ ነገር አሰላም አለይኩም ለመጀመሪያ ሌላ ሰው ስለሚቀድሙ በድጋሚ ሙስሊም ኮንሽ በኋላ ሰላም ሳይሆን ከዚህ አይናው ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ድምፅሽ እኔ ጋ ነው ተሰምቷቸዋል? ሰማለች ተምተዳረረ ማሻአላህ ላይ ጨምርለት ቃል ሰማሁኝም። ኦኬ አሰላም አለይኩም። እስቲ መልሴን አልመለሰችልኝም። ድጋሚ ትበለኝ። አሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ እኔ እኮ ጥንቅቅ ብላችሁ የምትሰልሙት ነገር ዲስ ዴይዝ ዴይኖ እንትኑ ሰላምታውንም ቃላቶቹንም ምንም ሲያቋም ብሰው ሙስሊሞችን እኮ ነው ገብተው እንትን የሚያስብሏቸው ራሳቸው ድጋሚ ሻሃዳ እያስያዟቸው ነው። እሱም መታደል ነው። አክቹዋሊ ገና አንዳንድ ጊዜ ሳስበው አንዳንድ ሰዎችን ድጋሚ ሻሃዳ የምናስስ ይመስለኛል። ነው ጓደኛዬም ትለኛል አንቺ ስትጨርሽ እኔ ዓለምን ገና ይሰልማል ምናምን ስላት ስትጨርሽ እኮ እኛንም ድጋሚ ሻሃዳ ያዙ ማለትሽ አይቀርም ትለኛለች ነው ላይ ዋትኤቨር ለሰው ለተመልካች ሳይሆን ለሾው ሳይሆን የልብን መመለስ ነው እየፈለግን ያለ ነው እና ከሁሉ ነገር በላይ ደግሞ ቃል ነው። ቃሏን ጠብቃ ራሷን ፈልጋ ያገኘች ሴት ማለት እንደንቁ የምትከበርናት እና ያቺ ሴት በመሆንሽ በጣም ደስተኛ ነኝ። ለአንቺ አላህ ይጠብቅሽ። በጣም ነው የኮራብሽ። እሺ እህቴ እዚህ ጋር የምታያቸው 500 ምናምን በሚሊዮን የሚቆጠሩ ዓለም ላይ ያሉ ዩርናት አለውን ብቻሽን አይደለሽም። ከዛም ባለፈ ግን ያሽው ሰማይ የምድር የሁላችንም ፈጣሪ ሆነው ፈጣሪያችን አላህ ነው። አንዱን ነው፣ ሌላ ምንም አይደለም። 2-3 አጋር እኩያ የሌለውም ፈጣሪሽን አንዱን ነው የተቀበልሽ። የተመለሹ ወደ ቤትሽ ነው እንጂ we were lost now we're found you know like የሰው ቤት አይደለም ሄድ ነው። እኛ ሄድ ነው ፈጣሪያችን ነው ቀጥተኛ መንገዳችንን አምጥቶን እሱን ፕሬዝ እንድናረግ ነው፣ የሱ ባሪያ ለመሆን ነው። ሶ ቤዚክሊ እንደዛ ነው መኖር ያለብን። የቀረችን አጭር ጊዜ ልክ ለሱ የሚገባውን ክብር ሰተን ማለፍ
የመሰለ ትልቅ ምርጫ የለም። መርጠናል። ቦይፍሬንድ፣ ባል፣ ልጆች፣ ቤተሰብ፣ ስራ፣ ህይወት ምናምን መርጠናል። ከሱ ሁሉ በላይ ግን ፈጣሪን ብሎ መምረጥን ጀግንነት የለም። ላይቭ ላይ ነኝ። አንድ ስልክ ነው ያለኝ። አትደውሉብኝ ፕሊዝ። ቴንክ ዩ። እና ጀግና ሴት ነሽ። አላህ ይጠብቅሽ። ከዝ ናው ዩር ፍሪ። ከዝ ፍሪደም ለሰው ይሄ ነው። ከሆነ ነገር ከታፈነበት ነገር ነፃ ወጥቶ ራሱን ይሄ ነው ብሎ ማግኘትን የመሰለ የለም። እና አላህ ይጠብቅሽ። እዚህ መንገድ ላይ ሁላችንን የሚያጽናን እንደዚህ ብለን መጨረሻችን እንዳይሆን ሌሎችም ወንድሞች እንዲ አሁን አንቺ ኒው ቦርን አዲስ ህፃን ልጅ ነሽ። ገብቶሻል? ገና የተወለድሽ ህፃን ልጅ ነሽ ይባላል። እና ለእኔ እንደዛ ብቻ ሳይሆን እኔ አዲስ ዓለም ውስጥ ነው የገባሁት። ኒው ቦርን ምናምን ከመባል ውጭ እንደዚህ ፍልቅቅ ብዬ ስታርትድ ኒው ላይ ድሮ እኮ አዲስ እንዲህ ነበርሽ፣ አዲስ እኮ እንደዚህ ነበራት፣ አዲስ የምትባለው ላይ እንደ ቀብር ነው። ቀብሬያት እችኛን አዲስ ስትነሳ ምን ተሰማሽ ሲሉ እኔ ስሜቱ ብርሃን ታየኝ ምናምን ከሚሉት ውስጥ አይደለሁም። ላይክ ሊትራሊ ኒው ቦርን ነው። በቃ ወደ አዲስ ህይወት ነው ቶታሊ ሽፍት ያደረጉት። በቃ ስሜን ለመጀመሪያ ጊዜ እንደተወለደ ሰው ነው ስሜን አግኝቼ መኖር የጀመርኩት። እና ወድጅ ፊል ብዬ ብጠይቅሽ አንቺ ምንድን ነው የተሰማሽ? እና እሱን ትመልሽልኝ እና ያ ስሜቱን አለ አይደል አጅስ ዋን ነው ዘ ፊሊንግ። ሁለት ደግሞ ወደ 2 ደቂቃ ተወስጂና እስልምናን ላልሰሙ ሰዎች ወይ ሰምተውም ከሆነ ለተዘናጉ ሰዎች አንቺ በአንቺ አፍ የተከተልሽው ማንን ነው? ወደዚህ መንገድ ነው የመጣሽው? ኑ ወደዚህ መንገድ ብትያቸው ብትጠሪ በምን አይነት ጥሪ ምንም ለማያውቅም ሰው ቢሆን የምትጠሪበት መንገድ ሁለቱን ታካፊናለሽ። ከዛ በኋላ ደግሞ ሌሎችንም ሰዎች እድል እንሰጣለን። ሚዩትሽን አንቺ እያወራሽ ከሆነ አትሰሚም እህቴ። አንድ ይቅርታ ስልክ ገብቶብኝ ነው። እና የተሰማኝ ስሜት በቃል የምገልጸው ነገር አይደለም። አዲስ ሰው ነው የምትሆኑት። ሻሃዳ ስትይዙ ሰው የሚረዳኝ አይመስለኝም። እዛ ፖዚሽን ላይ ካልሆናችሁ በስተቀር ማንም ሰው አይረዳም። በቃላት የሚገለጽ ነገር አይደለም የሚሰማችሁ። በቃ ንጹህ ህፃን ልጅ ገና ከሆድ ውስጥ የወጣ ህፃን ልጅ አይነት ስሜት ነው የሚሰማችሁ። አዲስ በቃ የኔ ብያችሁ የምጠሩት ትልቅ አምላክ አለኝ ለካ ነው የምትሉት። አላህ እንደዚህ ነው ለካ ቅኔ ይሄ እስከዛ ድረስ ተቀብሬ ኖርኩ ነው የመሰለኝ። ልክ ሻሃዳ ሲይዝ የተሰማኝ ስሜት በቃላት የምገልጸው ነገር ራሱ አይደለም። ምን ባይተናነቀኛል ራሱ አሁን በቃ ያ ኬት እንዴት እንደምለው አላውቅም። አዲስ ሰው ነው የምትሆኑት። የልብ ሰላም፣ የአይምሮ ሰላም፣ ምንም ነገር አትጨነቁም። ምክንያቱም አላህ ኢዝ ዘ ቤስት ፕላነር። ከማናችንም በላይ እኛ ፕላን ከምናደርገው ነገር ሁሉ የእሱ መንገድ ነው የሚመርጥ። የሚሻለንም በቃ እሱ ነው ለእኛ ህይወት ለኢማን እሷ ይሄ ነው መንገዷ ብሎ እሱ ነው ፕላን የሚያደርገው ከኛ ይልቅ። የኛ ዝም ብሎ ነው። እኛ ዱኒያ ላይ ብቻ ነን ያለ ነው። አፍተር ላይፍ ይበልጣል። እና ሰው ያልገባው ነገር ብዬ ማስበው ይሄ ነው። አብዛኛው ሰው የሚፈራው ብዬ ማስበው ነገር እዚህ ላይ በቃ ዱኒያ ብቻ ያለ ነው የሚመስለው። ዱኒያ አይደለም። ዱኒያ ትንሽ ቴምፖራሪዋ ነገር ነች። ረጅሙ ፓራዳይዝ ነው ለእኛ የሚሻለን። አሁን ሁሉም ነገር ሳደርግ ድሮ ከዚህ በፊት በቃ ሴን ነው ሪፐንት አደርጋለሁ ብዬ ነበረ ማስበው። አሁን ግን አይሆነኝም። በቃ የሆነ ነገር ይይዘኛል። የሆነ ነገር ላደርግ ስል በቃ እንዴ ይህ እኮ ትክክለኛ አግባብ አይደለም። ዱኒያ ትንሽ ነች። ትንሽ አመታት ነው ብንኖረው ስታስቡት እንደ ሰው ራሱ ረጅሙ እድሜያችሁን መታችሁ ካላ ጋር እንኖር ነው የሚለው። በቃ ሌላ ምንም አልልም። ሻሃዳ ካልያዛችሁ በስተቀር ደግሞ አይገባችሁም። እኔ አሁን የሚለው ነገር ሁሉ ማንም ሰው አይረዳኝም። በቃ ሰላም ነው። በቃ በእጃችሁ ሰላም ይሰጣችኋል። ጭንቅላታችሁ ላይ ሰላም ነው የሚሰፍነው። ሂጃቡን ስታደርጉን ያሁን ከዚህ በፊት በጣም ነበረ ማልወደው። ሻርፕ ምናምን አይመቸኝም ነበር። ፀጉር የሚሸፍን ሰው አልነበርኩ። አሁን ግን ሂጃብ ሳደርግ የሚሰማኝ ቁርአንን አድርጌው መሄድ ነው። በቃ ፕራውድ መሆኔ ነው። በቃ ሴት መሆን ነው። ከላይ እስከታች መሸፋፈን ሴትነትን ነው የሚገልጸው። በቃ የተቆጠበች በቃ ሴት ነው የምትሆኑት። በቃ እርግጥ ነው የምትሉት። ስክን፣ ዲስፕሊኑ፣ ሁሉንም ነገር በቃ ጥንቅቅ ያለ ሰው ነው የምትሆኑት እንጂ ይሄ ዝም ብሎ አይነት ኢቨን በቃ ስን ስታደርጉ የሆነ ነገር ሲደረግ ነገ ተነገ ወዲያ ብላችሁ አለ በቃ አላህ ሁሉም ፓርቲ ያየኛል። ሁሉም ከኔ ጋር ነው።
ለምንድን ነው ያን ነገር የማደርገው? ለምን አደርጋለሁ? ብቻ ላይ ጥሩ ነገር አድርጌ ማለፍ ነው እንጂ ባርቲንግስ አድርጌ ምንም ማለፍ አልፈልግም። እና ሁሉም ነገር ሳደርግ ስራመድ ራሱ አሁን ድሮ ቢሆን ሲሄድ መንገድ ላይ የሆነ ቦታ ራሱ ሲሄድ ዘፈን ነው የምሰማው ወይ የተለያዩ ነገር። አሁን ሙሉ ለሙሉ ዘፈን አልሰማም በፍጹም። ዘፈን ሲን ነው ሀራም፣ እሱ አይሆንም። ይህም በቃ ማዳመጠው ሪሳይት አይጋረ ነው ሪሳይት ማድረግ አለብኝ በአረብኛ ሙሉ። እሱን ብዬ አረብኛ መማር ጀመርኩኝ። አሁን ኢቨን ዋን ዊክ አይሞላም ሻሃዳ ከያዝኩኝ ነገ ነው ገና ሳምንት የሚሆነው እና አረብኛ መማር ጀመርኩኝ። በእንግሊዝኛ ራሱ በአማርኛ ራሱ ሪሳይት ሳደርገው የሚሰማኝ ሰላም በቃ በአፍ የመላው አይደለም። አሁን ደግሞ በአረብኛ ሁሉም ሰው አንድ በሚያደርገንን ነገር ስለው የሚሰማኝ ነገር በቃ ቤት ልበል። ኢቨን ሪሳይት ራሱ የተደረገውን ስሰማ ኦዲዮ ቡኮቹን የሚሰማኝ ሰላም፣ የልብ ስካኔ፣ እርጋታ በቃ ኬት ብስ ብዬ ልግለጽላችሁ። ሁላችሁም የምላው እህት ወንድሞቼ፣ ወገኖቼ ሁላችሁም ትክክለኛውን መንገድ ፈልጉ። አሁን ያላችሁበት ፌት ይሄ ትክክለኛው አይደለም። ፌታችሁን ፈልጉ። በስነስርዓት ቆም ብላችሁ አስቡ። ምክንያቱም እቺ ዱንያ ትንሽ ነች። 80 ዓመት ብንኖር ነው የሰው ልጅ አቨሬጅ። ከዛ በላይ ህይወት የለም። አፍተር ላይፍ ስለሚበልጥ አፍተር ላይፋችሁን እያሰባችሁ ብትሄዱ ነው የሚሻለው። ብንንቀሳቀስ የሚሻለው እሱ ነው። አመሰግናለሁ። ላይክ እውነትም ላይክ ወደ ቦታ ሪቨርት ቃሉ አሁን ዛሬ ገባኝ። ባንቺ ሰው ልጅ ወደ እውነተኛ የተፈጠረበት ሃይማኖትን የተመለሰው እንጂ ኮንቨርት አላደረገም። ሃይማኖት ቀየረ ምናምን የሚለው ቃል እስከ ዛሬ ያው ቀይረው እኮ ነው ምናምን አይነት ስሜት ይሰማኝ። ከሃይማኖት ወደ ሃይማኖት ነው ብዙዎቻችሁ የመጣችሁት። ምናልባት የኔ ዲፍረንት ነው ብዬ ስለማስብ ሪቨርት የሚለው ለእኔ የኔ መወለድ ነው። ለሌሎቹ ግን ስቲል ኮንቨርት አድርገው ነው ከሃይማኖት ከሆነ። ይሄ ግን በዛሬ በአንቺ የተረዳው እውነተኛ ወደ ተፈጠርሽበት ሃይማኖት ሰው ሲመለስ በአንድ ሳምንት ውስጥ ቦታውን ያገኛል። ላይክ ስክት ላይክ ፐርፌክት የመጀመሪያው ቦታ ነው። ጀስት መመለስ ነው ወደ ነበረበት ሰው ላይክ ሊትራሊ ሲመለስና ሲለወጥ ኮንቨርት ሲያደርግ ማለት የሆነ ነገርን ወደ ሆነ ነገር ቀይሮ ኮንቨርት አድርጎ ምናምን ለውጦ ነው። ቃሉ ራሱ ኮንቨርሽን ነው አይደለ? ነገር መለወጥ ነው። ይሄኛው ግን ልክ ወደ ነበረበት መመለስ የሚለው ወርድ በጣም የሚክ ሴንስ እና እንኳን ወደ ተፈጠርሽበት ሃይማኖት በሰላም ተመለሽ ነው ልሽ የምወደው። ዩ ጀስት አሜዚንግ። ከአንቺ ብዙ የምጠብቃቸው ወጣት ሴቶች መሀል ነሽ። ቢኮዝ ዌል የሆነ ራሱን አርቲክሌት አድርጎ መናገር የሚችል ራሱን መፈለግ የሚችል እውነተኛ ዋት ብሎ ማወቅ የሚችሉ ሴቶች መሀል ነሽ እና ኢንሻላህ ወደፊት አብረን እየተማረን እና ከአንቺ በጣም ብዙ የምንማር እንደሚሆን አልጠራጠርም። ቢኮዝ አይ ላቭ ዩ ኤነርጂ ፒር ኤነርጂ ነው። ሌላ ምናምን አላደርግሽም። የሄድሽው ፈጣሪሽን ነው። ፈጣሪሽን የፈለግሽው አሁን ወኒ ደግሞ ልክ ስታገኙ ደግሞ ወደ ስራ ነው የገባሽው። ብዙ ጊዜ የምላቸው ነገሮች አሉ። ሰልመው 1-2 ዓመት ልምምድ ውስጥ የሚቆያል። እነሱንም ክፋት የለውም ዞሮ ልምምድ ስለሆነ። ግን ያንቺ ወዲያው ፕራክቲክስ ወደ ማድረግ ብቻ ሳይሆን ምንናፍቀውን ነገር ወዲያውኑ ወደ ማንበብ፣ ወደ መስማት፣ ወደ መማር መሄድሽ ራሱ ያንቺን ትልቅነት ያሳያልና ኮንግራጁሌሽንስ ቱ ዳት ሰክሰስ። ለእኔ ስኬት ነው ብዬ ስለማምን ማለት ነው። ደግሞ የቀሩ ነገሮች ካሉ ጨምሪልንና ቤተሰብ ምን አለ፣ ጓደኞች ምን አሉ። አሁን ከሶሳይቲ ጋር ነው ጆይን የምታደረጊው እና ላይክ አሁን ዩር ዌሪንግ ሂጃብ ኖ ሞር እንደዚህ ቶፕ ለስ እንደዚህ መታየት ምናምን የለም። ኖ ሞር አንገታችንን ገልጠን መሄድ ሁዲ ወንዳ ወንድነት ምናምን ስታፍ ኖ ሞር ነው እና ምን ይጠብቀኛል ብለሽ ታስቢያለሽ? አሁንስ ደግሞ ያደረግሽ ያለሽው ነገሮች ምን ሁኔታዎች ሆኑልሽ? ቀጣይስ ፕሮግራምሽ ኢን ጀነራል ኢን ላይፍ አንቺ እድልን ቢሰጥሽ አሁን ኖ ሞር ሄርሜላ ራይት አስ አ ሙስሊም ውመን ኮሚኒቲ ደግሞ ለሚመጣው ቱ ፊውቸር ያንገር ጀነሬሽን ላስተላልፍ የሚገባኝ መልእክቶች አሉ በምትያቸው በአንቺ አንደበት 3ቱን ነገሮች አያይዘሽ ብትይልኝ ደስ ይለኛል። ከዛ እኔ ጨንድርሻለሁ እነ ነቢል ምናምን መቀጠል ትችላላችሁ። ስለ ቤተሰብሽ፣ ስለ አንቺና ፊውቸር እና እንዲሁም ስለ ወጣቶች ብታደርጊ ደስ ይለኛል። ቀጥ እሺ አዲስ በመጀመሪያ ለእኔ በጣም ትልቁ ቨርስ ብዬ ቁርአን ላይ የማስበው ነገር ሱራ 93 አድዱሃ የተባለ መሰለኝ እርግጠኛ አይደለሁም እና ቁጥር 7 ላይ he found you lost and guided you ይላል። እሱ ማለት ጠፍታችሁ አግኝቶ ጋይድ አደረጋችሁ፣ ወደ ትክክለኛው መንገድ መራችሁ። ሶ ይሄ ነገር
ለእኔ ብዬ ማስበው ትልቁ ቨርስ ነው ብዬ ማስበውም ነገር ጠፍቼ ነው ያገኘኝ። ተወልጄ ጠፋውበት። ከዛ መልሶ በአንድ ሰው ኃይል ጎትቶ መልሶ ጋይድ አደረገኝ፣ ወደ ትክክለኛው መንገድ መራኝ እና እሱ ቨርስ ለእኔ በጣም ወሬቨር አይጎ እሱ ቨርስ ነው። በቃ በየሄድኩበት ለሰዎች ሁሉ ማስተላለፈው 93:7 አንብቡ። ሂ ፋውንድ ዩ ሎስት ኤንድ ጋይድድ ዩ ነው የሚለው። በቃ ጠፍታችሁ አግኝቶ ጋይድ አደረጋችሁ፣ ሌላ ምንም አይደለም የሚለው። እሱን ሁላችሁም ቼክ አድርጉት። እኔ በማስተው እሱ ነው የመራኝ ትክክለኛው ቨርስ ብዬ ማስተው እሱ ነው። እና ሌላኛው ሶሳይቲው እንዴት አክሰፕት አድርገ እስቲል ነው ማይ ፓረንትስ ዶንት ኖ፣ ግን ፎር ማይ ማም እና ፎር ማይ ዳድ ቀስ በቀስ እነግራቸዋለሁ የሚል እምነት ነው ያለኝ። ምክንያቱም አሁን ከዚህ በኋላ እናት ቻይልድ ኖ ሞር አደልት እየሆንኩ ስለመሆን የምሄደው ደጋረ ነው። አሁን ግን ፎር ተ ታይሚንግ እስክቆም ድረስ ባለኝ ነገር አሁን አረብኛ ሆንም ጨርሼ ኦልሞስት የአንድ ወር ኮርስ ነው የጀመርኩትኝ እና እስከዛ ባለኝ ፌት እጨርሳለሁ ብዬ አምናለሁ። እና እሱን አላህ ቢልልኝ እሱን ብጨርስ ሙሉ ሪሳይት አደርጋለሁ ማለት ነው። ሪሳይት አደርጋለሁ ማለት ብሬኔ ሰላም ያገኛል። ሰላም ሲያገኝ ደግሞ ዱአ አደርጋለሁ። ዱአ ሳረግ እነሱን አክሰፕት ያደርጉኛል። በቃ ስቆም ሴት ሆኜ ስቆም እነሱንም አሻት አደርጋለሁ ብዬ አስባለሁ። እነሱንም ለማሳመን እች ልጅ ትልቅ በቃ አድጋለች፣ በራሷ ዲሳይድ ማድረግ ትችላለች ብሎ እንዲያምኑ አደርጋለሁ ብዬ አስባለሁ። ማይ ፍሬንድስ ሪያክት ያደረጉበት ወይ በቃ ሀያት ወይ አላህ ወይ ኬት ልበላት ኬት እንደምላት ራሱ አለቅም። ስቅስቅ ብላ ነው ያለቀሰችው። ስቅስቅ በቃ ልጅ የወለደች ነው የሚመስለው። ስቅስቅ ብላ አለቀሰች። ኢቨን ሄር ፓረንትስ ኢቨን ሄር ፋሚሊ በቃ ልክ እንደ ልጆቻችሁ ልክ እንደ ልጇ ተቀበለችኝ እናቷ ራሱ። በዚህ አጋጣሚ እኔ እናቴ በይነ መጠራት አክስቴ ዘይኔ እሷ እኔ ኬት ልበል እኔ ኬት እንደምንረዋ ራሱ አለቅም ብለው ሁሉም ስቅስቅሎ እንደ ቤተሰብ አቅፎ ተቀበሉኝ። ዊት ኦፕን ሃንድስ ተቀብለው በቃ ምን ማድረግ እንዳለብኝ ለኔክስት ሙቭ ምን መሆን እንዳለበት ሶሳይቲው እንዴት ሪአክት እንደሚያደርግ ሁሉ አስተማሩኝ። እና እኔ አክስቴ ዘይኔ እንዴት ምን እንደምላት ራሱ አላውቅም። እሷን እቺ ያስተማረችኝም ግማሹ ኢቨን አሁን የምለብሳቸው ልብሶች ሁሉ ከነሱ ቤት ነው የመጣው። ስትሬት የምለብሳቸው አባያዎች፣ ቀሚሶች፣ ሂጃቦች ሁሉ ከነሱ ነው የመጡት። ያመጣኋቸው እያንዳንዱ ነገር ራሳቸው በወድ ሁሉም ወጪውንም ቆራሉንም ኤቭሪቲንግ ራሳቸው ኢቨን በመጀመሪያ መስገጃ ምንጣፊን የገዛችልኝ አክስቴ ዘይኔ ነችና እሷን ኬት ብዬ እንደማመሰግናት ቃላቶች ሁሉ ያጥሩኛል። እኔ አላህ በቃ ሙሉ ህይወቷን ሁሉ ዱኒያ ላይ ማሂራ ላይም ሁሉም ነገር ያሳካላት። እኔ በቃ መጀመሪያ ኢቨን መጀመሪያ መስገጃ ምንጣፍ ማለት በጣም ትልቅ ነገር ነው ያለው ስሜት። በቃ ስትሰግዱ የመጀመሪያዋ ጊዜ ስትሰግዱ የሚሰማችሁ ስሜት አንድ አይደለም። እሱን ሁሉ ያስተማረችኝ ሁሉም ያደረገችኝ አክስቴ ዘይኔና ሀያት ናቸው እና እነሱ ናቸው እንደዚህ ደረጃ ላይ እንድደርስ ያደረጉኝ። አሁን አኳኋኔም ሱሪ ምናምን ከላይ እስከታች ሙሉ ለሙሉ ሽፍንፍን ነው። ሴትነትን ክብሬን የተመለሰ የመሰለኝ ግን አሁን ቶፕ ማድረግ ሱሪ ማድረግ የሚባል ነገር የለም። ፍላት ጫማ ከላይ እስከታች ሙሉ ለሙሉ እግሬም እጄም ፊቴም ሁሉ ይሸፈናል በሂጃብ ሽፍንፍን። ልክ ሴት ሽፍን ብላ ስትሸፋፈን ነው የሚያምርባት፣ የምትከበረውም ስትሸፋፈን ነው። ስለዚህ ሴትነት ክብራችሁ የሚጠበቀውም ሴቶች ሁላችሁም አላህ ቢፈቅድ ሁላችሁም ኢቨን እኔ ራሱ አሁን ገና ነኝ ብዬ ማስበው እንጂ ወደፊት አላህ ቢፈቅድልኝ ኒቃብ ባረግ ራሱ በቃ እኔ ደስ ይለኛል። ሙሉ ሴት ሆናለሁ። ድጋሚ የተወለድኩ ያህል ይሰማኛል እንደ አዲስ። በቃ ሂጃቡን አድርጌ ራሱ መጀመሪያ ጊዜ ሂጃብ አድርጌ አባያ ሳደርግ እኔ የተሰማኝ ስሜት በቃ የምገልጸው ራሱ አይደለም። መጀመሪያ ጊዜ ስሰግድ የተሰማኝ ስሜት የምገልጸው ራሱ አይደለም። ሁላችሁም እኔ ሻሃዳ የያዘ ሰው ብቻ ነው የሚገባው ይሄ ስሜት። መጀመሪያ ጊዜ ሲያስተምሩኝ መጀመሪያ ጊዜ ሁሉም ነገር ኤክስፒሪየንስ ሳደርገው በቃ እውነትም የተወለድኩበት ነገር ነው ይሄ አዲስ አይደለም። እና ሁሉም ነገር በቃ ለእኔ ወደ ኑር የመጣው ነው የመሰለኝ። ወደ ላይት በቃ ፈገግታ ነው የሚሰማኝ ሳይሆን ሳይት ሳርገው ኤቭሪቲንግ ሁሉ በቃ ሶሳይቲው ምንም ይሁን በቃ አላህ ከጎኔ ካለ ሁሉም ምንም ይሁን እቺ ትንሽዬዋ ጊዜ ነች። ትንሽ ጊዜ ነው ዱኒያ ላይ ፕሮሚስ የተደረገው። እሳዛች ትንሽዋ ጊዜ ምንም ይሁን ብሞት ራሱ አሁን በቃ ብሞት ራሱ ደስ ይለኛል። ትክክለኛዋ ነገር ነው የታየኝ። እና ሶሳይቲው
ሶሳይቲ ላይ የነበረው ድንጋጤ፣ ሶሳይቲ ላይ የነበረው በቃ ከዚህ በፊት የምታወቀው ሰፈር ውስጥ ምናምን ነገር በቃ ይህን ማንንም አትሰማም። በራሷ ዓለም የነበረች አሁን ቁጥብ ብዬ ማንም ምንም በቃ ገብታለች ራሱ ሳልባል ገብቼ የምወጣው ስግን መስጊድ የመቼ የምሰግድ ከሆነ መስጊድ፣ ቤት የምሰግድ ከሆነ ቤት ረጋ ሰላም የልብ ስክነት ነው የሚሰማችሁ። እና ለወገኖች ሁላችሁም መጀመሪያ ፌድ ይኖራችሁ። ሲጀመር ፌድ ከሌላችሁ ምንም ነገር ወርክ አያደርግም። ባላችሁበት ሃይማኖት ፌድ ኖሯችሁ ወይውን አንብቡት፣ ጋይዳንስ ፈልጉ። ዊዝ ዮር ፍሬንድስ ኦፕን ማይንድድ ሊሆናችሁ አውሩ። ኦፕን ማይንድነስ ነው የሚጠቅሙ። ሰው እንደተመላው ከዚህ በፊት እንትን እንዳትሉ ባህል አይፈቅድም ምናምን የሚባል ነገር የለም። እሱ ሁለተኛ የመጣው እኛንን ክሬት ያደረገው። ክሬተራችን ደግሞ ከላይ ነው ያለው። እሱን ተከተሉት፣ ሁሉም ነገር ይሳካል። ኢቨን እኔ ድሮ በቃ በፉል ሀይት ሆኜ ፕሬስ አድርግ የነበረኝ ስሜት አሁን እንዳለው አይደለም። አሁን ዱዓ ሳረግ በቃ ሁሉም ነገር ነው። ሁሉም ስክትክት በቃ ብሌሲንግ አፍተር ብሌሲንግ አፍተር ብሌሲንግ ሁሉም ነገር ስክትክት ነው የሚለው። ወጣ እኔ 2 ጊዜ ራሱ አልጠይቅም። አንድ ጊዜ ስጠይቄ በቃ ይሳካል እንዲ ያለ እስከዛሬ ድረስ ለካ ተጨቆኔ ነው የምኖረው ነው የተሰማኝ ስሜቶች ሁሉ ማለት ነው። ስለዛ ሁላችሁም ወገኖቼ እባካችሁን ነው የምላችሁ፣ ጊዜው ሳይረፍድ መቼ እንደምንሄድ አናውቅም፣ መቼ እንደተጠራን አናውቅም። ስለዛ ዛሬ ሊሆን ይችላል፣ በኋላ ሊሆን ይችላል፣ ትንሽ ፍራክሽን ኦፍ ሰከንድ ሊሆን ይችላል። ልትጠሩ ትችላላችሁ። ከመጠራታችሁ በፊት ሻሃዳችሁን ያዙ፣ ሃይማኖታችሁ ላይ ጠንክሩ። እስልምና ነው ትክክለኛ መንገድ፣ ወደ ብርሃን ኑ። በቃ ይሄን ነው የማስተላለፍ። I don't know, like all I can do is clap for you. Congratulations. Oh my gosh, you did it. You did it. You nailed it. Young lady, you just saved yourself. Congratulations. And then, like, wow. No words. ቃላት የለኝ። ምን ይጨርሻለሁ። ሌሎቻችሁ መጠየቅ ትችላላችሁ። ቤታ አላይ ጨምረልሽ። Just amazing. Allahu Akbar. Oh, hey, Naki. ንዝረት የሚሰማችሁ አንዳንዴ ላይ ሊትራሊ እኔን ብቻ ነኝ ወይንስ ልክ የሰለሙ ሰዎች እንዲህ ሲያጣፍጡት ነገር ይሆን አይዶን ነው። እና በዛ ላይ ደግሞ ሆል ሙስሊሞች እንደምትሰሙት በተደጋጋሚ እኛ ቤት የሚሏቸው ምንድን ነው የነበሩት ሙስሊሞች ናቸው እንደዛ ለብዙ ሰዎች ጋይድ የሚያደርጉት። ስለዚህ ብንችል የሰዎች መንገድ ብንሆን የነሱ መጠላለፊያ መውደቂያ መንገድ መውደቂያ ሳይሆን የነሱ የተሻለ የሚሄዱበት መንገዳቸው አለ አይደለ? አትሊስት እስልምናን ልናሳያቸው የምንችል ሰዎች ብንሆን ሌላ ሁሉ ቢቀር ማለት ነው ነው ብንችል መንገድ ብንሆን ባቻል ግን ማንጠልፍ ብንሆን ቢኮዝ እያየነው ያለነው ዊትነስ የሚያደርጉት በሰዎቹ ስብዕና በሰዎቹ ባላቸው ለአላህ ፍቅር የመሳሰሉት ነገሮች ጭምር ነው። እና ለሀያትና ለእናቷ ዘይት በቃ ላይ አደነ ዋትሳይ ለእነሱም ዱዓ እናደርግላቸዋለን። ለእነሱም ቢሆን ኮንግራጁሌሽንስ አሰ ሙስሊም ኮሚኒቲ ምሳሌ ሆነዋል። እና ፕራውድሊ ስማቸው በአንቺ ውስጥ አሁን ለልጆችሽ በሙሉ የሚነሱ ናቸው። ልጆችሽ በሙሉ ሲነሳ ሀያት የምትባል ጓደኛሽ ትነሳለች እንዳለ እሷ ቤተሰብ ይነሳሉ። ላደረጉት ነገር ደግሞ ለዘለቄታውን ባላ ስራቸው ይቆጠርላቸዋል። ስለዚህ ለእነሱም ኮንግራጁሌሽንስ አትሊስት ምድር ላይ ሰራን ከሚሉት ሰክሰስ ለሰው ልጅ ስብዕናን ማሳየት ትልቅ ቦታ ነው። እና እንዳንቺ አይነት ደግሞ እንቁ ለሆኑ ሴቶች ምሳሌ ትሆኛለሽ። ወደፊት ገና ነሽ እና ላይ ገና ይነሰስ ጩጬ እንደ ኤጅ ዋይዝ ዩ ጀስት ቱ ያንግ ግን ራሱን ከፈለገ 40 እና 50 ዓመት ሆኖ ላይክ እንትን ካለው አይምሮ ይልቅ ያንቺ በጣም ሶ ብራይት እና ዩ ዲድ ኢት በጣም ዩ ስማርት። አላህ ይጠብቅሽ፣ አላህ ይውደድሽ። ተዋወቋት፣ እህታችን ናት። 1 ሳምንት ሆኗታል ሻሃዳ ከያዘች። ኢማጂን ያስቀናል አይደለ? ነቢሎ ቀጥል። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። እስኪ አንዴ መልሽውና እናውራ። ሰላም ወረሕመቱላሂ ወበረካቱ። እሷ አትልም ትሞክረው። ሰላም አሌይኩም። ወአለይኩም ሰላም ወረሕመቱላህ። ወላሂ ስምሽን በደንብ እንትን አላልኩም ነበር። የሆነ ሰዓት ኔት እያስቸገረኝ። ኢማን ማሻአላህ። አላህ እንኳን ወደ ተፈጠርሽበት እምነት በሰላም አመጣሽ እያልኩኝ እኔ እንኳን በጣም አሜዝድ ነው የሆንኩት። በጣም
እንደዚህ አልጠበቅኩም ወላሂ። እንዲህ በሳምንት እንደዚህ ይከብዳል። ያኒ ንግግርሽ ምናምን የጠቀሽበትም ሱረቱ ዱሃ የጠቀሽበት ወወጀደከ ዳለን ፈሀዳ ያለበት በእርግጥም መራ ናቸው ከጠማማ መንገድ እያለ አላህ ስብሐነሁ ወተዓላ ሲናገር በጣም ትልቅ ንግግር ነው የተናገርሽው። ባረከላሁ ፊኪ። አላህ ይጠብቅሽ። አላህ ጽናቱን በእስልምና ላይ ይስጥሽ። ኢስቲቃማውን ሰብሩን ይስጥሽ በእስልምና ላይ። እኔ ማለት የምፈልገው አንዳንድ ነገር ነው። ምክንያቱም አሁን ብዙ ሰው ሲያዳምጥ ነበረ። ቢያንስ አይ ቲንክ እስከ 750 ምናምን ሲያዳምጥ ነበር እና በውስጥ እየመጡ የሆነ ነገር ሊያወሩሽ ይችላሉ። እንደዚህ የሆኑ ዳኢፍ የሆኑ ያኒ የተሳሳቱ ሀዲሶችን እየመጡ በውስጥ ሊነግሩሽ ይችላሉ። ስልሽ አሁን ማጥመም ነው ስራቸው እነሱ። አንቺን ይመጡና እንዴት እስቲ ነይና ከእንደዚህ አይነት ሰው ጋር አውሪ፣ እውቀቱ እንዴት ሳይኖርሽ እንደዚህ ትገቢያለሽ? ስለ መጽሐፍ ቅዱስ አታውቂ እንዴት እንደዚህ ትገቢያለሽ? ምናምን ብለው በውስጥ ይመጡልሻል። ምክንያቱም እኔም ያሳለፍኩበት መንገድ ስለነበር ነው። እሺ ባይዘዌ እኔም አዲስም ሰለምቴ ነን እዚህ ጋር እና በዚህ ነገር እንድትጠነቀቂ ለማለት ፈልጋለሁ። እሺ ማን እየሰማሽኝ ነዋ? እንደዚህ በውስጥ ይመጡብሻል። አሁን በቃ እርግጠኛ ነኝ አያምሹር ከ101% እርግጠኛ ነኝ እንደሚመጡብሽ በውስጥ እንደዚህ ነይ እስቲ ነይና ይኸው እዚህ ላይፍ ላይ ግቢ ብለው እንደውም ሼር ሊያደርጉልሽ ይችላሉ። ላይፍ ሹር ነኝ ላይፍ፣ ምክንያቱም ተደርጎብኛል። እኔ ላይቮች ሼር ተደርገውብኛል። ናና እዚህ ጠይቅ ጥያቄዎች ካሉሽ ክርስትና ላይ ነይና ጠይቂ መባልሽ አይቀርም። አንቺ ይበልጥ እስልምና ላይ ጠልቀሽ ነው መግባት ያለብሽ። እነሱን ማዳመጥ ሳይሆን እንደዚህ የንጽጽር ቤቶች እየገባሽ ከንጽጽር በፊት ደግሞ አስቀድመሽ ደግሞ እንደዚህ ቁርአንሽን በደንብ ብታቂልኝ በጣም በቃ ጭንቅላት ይኖርሻል። በጣም ጭንቅላት ይኖርሻል። ወላሂ እኛንም ልታስተምሪ ትችያለሽ ብዬ ከማስባቸው ሰዎች መካከል ትሆኛለሽ። በዚህ ሳምንት ውስጥ እንደዚህ ብዙ ቃላቶችን መጠቀምሽ ራሱ እስልምና ላይ ትልቅ ነገር ነው እና አላህ ቀጥተኛውን መንገድ ላንቺ ይመራልሽ። ቤተሰቦችሽንም አላህ ቀጥተኛ መንገዱን ይምራልሽ። ለሁላችንም አላህ ይጠብቅሽ። አዲስ ኢንሻአላህ አማናው እንግዲህ ወደ አንቺ ይዞርና እንደዚህ የሰለምቶች እንትኖች ላይ አስገብተሻት በደንብ ቁርአኗን እንድትማር በተለይ የሆነች እህት ብትመድቢላት ካለ ብታስገቢያት በጣም ደስ ይለኛል። አላህ ይጠብቅሽ። አሚን ነብይ አሚን። ስትመጣ እኮ እንዴት እንደ በቃ ልቤ ከውስጥም ጽፋልኝ ነበር። እንዴት ወሰንሽ? እንዴት እኔ ብዙ ሰዎች ጥያቄያቸው አላህ ለረዳቸው ለውስጥ ለሆኑ ነው። ግን ሞስት ኦፍ ኢት አውቀውት አመት ነቢሎ 6 ወር እንደሷ 1 ወር ምናምን ሲክስ ያደረጉ ቆይቶ ያንን ላስት ስቴፕ ስነግራቸው ላይክ እነሱ ካሰቡት በላይ ቀላል ነው ለካ። ግን የፋሚሊ ኬዝ የሆነ ቀዳዳ ኬዝ የሆነ ነገር አለ አይደለ? ለብዙዎቻችሁም ለምትሰሙት ያን ቀዳዳ ሁሉ ባለቤት የሆነ ፈጣሪ አለና ዶንት ወሪ ለማለት ነው የምወደው። ፈጣሪ ከሁሉ ነገር በላይ እኔ ምንም ተማምነን ወይ እሷም አሁን ተማምና አይደለም ነቢሎም ሁላችንም ወደ እስልምና የመጣ ነው ሙስሊም ሴት ወንድም እናቶቻችን ስንመጣ ወደ ፈጣሪ መንገድ ነው የመጣ ነው። ሌላውን ነገር ሁሉ አይደለም ለአንዱ ፈጣሪ ነው ኒል ያደረግ ነው። ሰው ግራ የሚገባው ነገርና በውስጥ የሚጽፉት ነን ስቶፕ ነው። ላይክ ለእኛ ብቻ ሳይሆን ለሰልመው ለኖሩትም ነው የሚልኩት። ኖርማል ነው። አሁን ስረዳው ከተወሰኑት ጋር ካወራኋቸው አንጻር ተግባብተን ያቆምንበት ስታንድ አለ። አሁን ስጠነክር መጀመሪያ ካቆምኩት ከዚ አሁን ሲገባኝ የሚያነሷቸውን ቨርሶች እኔም መመለስ መቻል ጀመርኩ በእውቀት። መጀመሪያ ግን እደነግጥ ነበር። ቁርአን ላይ እንደዚህ ይላል እንዴ? እንደዚህ ሐዲስ ላይ እንደዚህ ይላል እንዴ? ላይክ ያስደነግጣል። እሷም ራሱ ለሰው ምናምን ከዛ ሞር ያንን ፓርቲ ቅንጫባ ምንድነው ይሄ ላይክ ውርወራው በቂ አይደለም። ሰው the whole verse አንብቡ፣ ቁርአንን አንብቡ፣ ያንን ነገር ማመሳከሪያውን አንብቡ። ስንናበብ ብን ብለው ነው እንደ ንፋስ የሚጠፉት። ግን ያችን ቃል ግን ውርወራ ሊያደክማችሁ ይችላሉና ኖርማል ነው። ከዛ ውጭ ግን እንዳለችው ነው። እዚህ ጋር ቢንት አለች ቢንት ነይ እንትን በይና ከፈለገችም ተጨማሪ እንዳጋጣሚ ግን ጓደኞቿም ስላሉ ማሻአላ እንደዚህ አይነት ጥንቅቅ ብለው የሚመጡ እነሱም አሉ። ግሩፕም ከፈለግሽ ጆይን እናደርጋለን፣ አብረንም እንማራለን። እኔም 3 ወሬ ነው። አንቺም እኮ አሁን አብረን ኦልሞስት የዛሬ ወር ከ15 ቀን ጀነራል ነው። አሁን 1 ሳምንት ጀምርበት እኩል ነን ማለት ይቻላል። ይሄው ማለት የምትፈልጊው ነገር ካለ ላንቺ ድልስትሽና ኦኬ ጆርኒ ትቀጥይና አንዋርም አለ አንዋር ከዛ ጆርኒ ከዛ ይሄው ቀጥሉና አሁን ስቴፕ ለሌሎቻችሁ መታችላላችሁትም ሰዎች እድል እንሰጣለን ማለት ነው። ቀጥሉ።
ሁዳ አለሽ? ሁዳ ቀጥይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ሁላችሁ። አለይኩም ሰላም ወረህመቱላሂ ወበረካቱ። እሺ አይ ዶንት ኖ ብቻ ትንሽ አም ስፒችለስ። እንኳን አላህ መራሽ፣ እንኳን አላህ ሂዳያን ሰጠሽ። አይኖ በጣም እኔ ፓዙን ስለማውቀው በጣም ብዙ ጊዜ በጣም የሚከብድብኛል በልቤ ውስጥ ስፔሻሊ እውነትን የእውነት የሚፈልጉ ሰዎች የሚያልፉበት ፓዝ በጣም ፊል እናደርግሻለን። በጣም ፊል አድርጌሻለሁ። አክቹዋሊ መጨረሻ ላይ ነው የሰማሁሽ፣ ግን በጣም ነው ፊል ያደረኩሽ። እያንዳንዱ የምትይው ቃል በደንብ ፊል እያደረኩት ነበረ እና አልሐምዱሊላህ ረቢል ዓለሚን ማለት አይ ዶንት ኖ አንዳንዴ እንትን ይመስላችኋል። አዎ ኦፍኮርስ ታነጻጽሪያለሽ ከሌላ ቦታም ስለምንመጣ የሆነ በጣም እንትን እንላለን። የሆነ እኔ እንደዛ ፊል አደረግ ነበረ። በቃ የሆነ ሰዓት ላይ ጀስት ብዙ አመት ዋጋ የከፈልኩበት ነገር አመድ ስለበላ በቃ የሆነ በጣም ጠነቀቅ ነበረ ዲሳይድ ከማድረጌ በፊት። በቃ ኢቴክስ ሚ ሎንግ እንትን ዲሳይድ ለማድረግ ኦልሞስት 1 year አፕስ ኤንድ ዳውንስ ላይ ማለት ነው። እና ግን ወላሂ አልዓዚም እንትን ነው ልክ እንዳልሽው ነው። ልክ ሪል ጋድ ማለት ይሄ አላህን ማምለክ ስትጀምሪ ኢትስ ክሪስታል ክሊር ነው። ሊትራሊ በጣም ክሪስታል ክሊር ነው። there is no any confusion in it by the way። እና ላይክ አይ ኖ በውስጥ አሁን እኔ ፊል ያደረኩት ልክ ዲሳይድ እንዳደረኩት ዲሳይድ ከማድረግ በፊት እንዳልሽ እንዴት መሰለሽ በቃ ኦልሞስት አይ ዋዝ ላይክ በልቤ ኦልሞስት ሻሃዳ ይዣለሁ ማለት ይቻላል። ኖርማሊ በቃ አላህ ኢዝ ዘ ኦንሊ ጋድ ነቢያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢዝ ዘ ኦንሊ በቃ ዘ ላስት ፕሮፌት ብዬ ኦልሬዲ ኦልሞስት አይ ዋዝ ዩ ኖ ሻሃዳ ከመያዜ በፊት ኦልሬዲ እንትን ብዬ ነበርና ልክ ሻሃዳ ይዘሽ ዲሳይድ ስታደርጊ ኢትስ ቬሪ ክሪስታል ክሊር እንዳለ ኮንፊውዥኖቹ ናቸው ክሊር የሚሆኑልሽ እና በጣም ፊል እያደረኩሽ ነበረ የምትይው ነገር እና ላይክ እንደዚህ ላይክ አይ ዶንት ኖ አሁን እኔ የሚባሉት ነገሮች ትንሽ ናቸው። አሁን ቁርአን ላይ እንትን ይላል፣ ሀዲስ ላይ እንትን ይላል፣ ነቢዩ መሐመድ ብሎ የሚያነሷቸው ፖይንቶች ወላሂ አልዓዚም በጣም ትንሽ ናቸው ለእኔ። አይ ካንት ሂር ዩ ኖ ላይክ አይ አም ወርሺፒንግ ዘ ትሩ ጋድ አላህ ስብሓነሁ ወተዓላ እና አይ አም ሹር ዳት ሃው አይ አም ጎይንግ ቱ ሊቭ ኦን ዲስ አርዝ በቃ ጋይዳንስ አለኝ። እንዴት መኖር እንዳለብኝ አውቃለሁ፣ ወዴት እንደሚሄድ አውቃለሁ። ሶ ላይክ ከዚህ ውጭ ያለው ነገር በጣም ትንሽ ነው እና በጣም ፊል እያደረኩሽ ነበረ ማለት አይ ዶንት ኖ ላይክ እዚህ ስታንድ ላይ ሆነሽ አይ ኖ ቻሌንጅ የለም ምናምን እያልኩ ሳይሆን አልሐምዱሊላህ በቃ በቃ ማክሲመም ሰው በቃ ተሳካለት የሚባለው ማለት ነው። በቃ በዚህ ምድር ላይ በጣም ተሳካለት የሚባለው እውነት የተፈጠረበት ዓላማ የምሬን ነው የምላችሁ። ሁሉም ሰዎች በጥርጥር ውስጥ ናቸው። ሁሉም ሃይማኖተኛ የሆኑትም ሃይማኖተኛ ያልሆኑትም ኢትስቲም ምናምን አግኖስቲክ የተማሩት ኤቭሪዋን በጥርጥር ውስጥ ነው ያለው እና አልሐምዱሊላህ በጣም ነው ደስ ያለኝ። በጣም በጣም ነው ደስ ያለኝ። ላይክ ኬርስ ኦን ማይ በጣም ደስ ብሎኛል። እንኳን አላህ ረዳሽ፣ እንኳን በዚህ ልክ ደግሞ አምላክሽን አንደርስታንድ እንድታደርጊ ወላሂ ሱብሃንአላህ በዚህ ልክ በቃ እንዲገባሽ አላህ ስብሐነ ወተዓላ ጋይድ ስላደረገሽ በጣም ነው ደስ ያለኝ። አልሐምዱሊላህ ረቢል ዓለሚን። ያው ይህንን ጋይዳንስ እኔ ሁሌም እንደዛ ብያምን ነበረ። በጣም ፓዞይም ውስጥ ሁኜ የምር አላህን እየፈለጉ ላሉ ለነዛ ሰዎች በእውነት አላህ ስብሐነ ወተዓላ በቃ ሪቪል ያደርጋል ራሱን። የሆነ ቦታ ላይ ተደብቆ እኛ ሳፈር ስናደርግ የሚያይን አምላክ አይደለም ያለን። የእውነት የምትፈልጉት ሰዎች ካላችሁ ሱብሃንአላህ አላህ ለእናንተም ሪቪልድ ይሆናል ብዬ አምናለሁ። ስቲክ ኦን ደ ፓዝ ሳታገኙት እንዳታርፉ። የእውነት ኤግዚስት ያደርጋል። እኛ ኦፍኮርስ ሃይማኖት ተሰጥቶናል። አላህ ስብሐነ ወተዓላ የመረጠው አምላክ ይሄ ነው ያለው ሃይማኖት አለን። ግን የምር ከዛም በላይ አላህ ራሱ ለሰዎች ሪቪል አድርጓል ራሱ በጣም ግልጽ በሆነ መንገድ እና ፕሊዝ በቃ ፕሊዝ ላይክ የምር ነው የምለምናችሁ። አይ ነው የምትሰሙ ሰዎች እዚህ ውስጥ እንዳላችሁ እና ኖ እኛ እዚህ የመጣ ነው የሆነ ሃይማኖት ዲፈንድ ልናደርግ አይደለም፣ በጭራሽ አይደለም። ጀስት በቃ መዳን አለባችሁ። ዶን ላይክ በእንትናችሁ ላይ ቁማር አትጫወቱ። ኢዘ በቃ ታይም አለ፣ ተውበት የሌለበት ታይም አለ፣ በቃ ንስሐ የሌለበት ታይም አለ። ያ ታይም ከመምጣቱ በፊት ፕሊዝ በአላህ ስም ነው መለመናችሁ። ወላሂ በቃ የምር ትሩዙን የምር ፈልጉት። የምር በቃ ይሄ የሚባለው ነገር ፖለቲክሱ ወሬው ምናምን አስቀምጡትና ጀስት ቶክ ዊዝ ዮር ሶል ከነፍሳችሁ ጋር አምላካችሁን የምር ፈልጉት።
እዛ ውስጥ ኤቭሪቲንግ ነው ያለው ሊትራሊ። ቢሆን ባይሆን ብንታመን ባንታመን ቢሳካ ባይሳካ ኢትስ ኦል ከዛ በታች ነው፣ አምላካችሁን ከማግኘት በታች ነው። እና በጣም ነው ደስ ያለኝ። እሺ በጣም ፊል አድርጌሻለሁ። ሱብሃንአላህ በጣም አልሐምዱሊላህ። አላሁ አክበር አላሁ አክበር አላሁ አክበር። ስቲል በቃ ሰዎች ሲክ የሚያደርጉ ሰዎችን አላህ በቃ ዩ አር ፕሩቭ ነኔ እኔ ዝም ብዬ እንደዛ ብዬ ያመንኩትን ፕሩቭ ነው ያደረግሽልኝ ነው። እና በጣም ሱብሃንአላህ። አሁንም በየቦታው እኛም ማናያቸው ሰዎች አሉ። እኔ ዱዓ ሳረግ ሪሰንትሊ እንደዛ ላለው እኔ ማላያቸው አላህ ግን የሚያያቸው የምር አላህን ሲክ እያደረጉ ያሉ እየፈለጉት ያሉ ሰዎች አሉ። ኢንሻአላህ ሁላችንም ዱዓ እናድርግ። በዚህ ፔን ውስጥ ላሉ ሰዎች እንዲቀርብ ጊዜው አላህ ሂዳያ የሚሰጣቸው አምላካቸውን አግኝተው እርፍ የሚሉበት ጊዜ እንዲቀርብላቸው። ሱብሃንአላህ። ጀዛኪላህ ኸይር ሁላችሁ። አልሐምዱሊላህ ረቢል ዓለሚን። ይሳቅ ያው ላስት ታይም ይሳቅን ተዋውቀሻል አይደለ? እኔና ይሳቅ ነበር አይ ቲንክ የነበረች ጊዜ መታ አንድ ሁለት ጊዜ ተዋወቅን ጊዜ እና አሁን ሻዳ ይዛ ተመልሳ ነው እህታችን ላንተን ለማስታወቅ ያልነው። አላህ አክበር። እንኳን ደስ አለህ እህት አግኝተሃል። ይኸው ቀጥ السلام عليكم ورحمة الله وبركاته. إيمان ما شاء الله تبارك الرحمن. الحمد لله الذي أنقذك من النار. رسول عليه الصلاة والسلام يانا سوى تفتربت سلمنا يعني ودا راسو هايمان التملسو سمتا. الحمد لله الذي أنقذك من النار نبر ميلوت من كان الله يتمسجنا يهونها كجهنم مسات يا دانتشو الله نميلو إن الحمد لله وما شاء الله تبارك الرحمن الردادش የምትናገሪበትን ምን ያህል ሲክ እንዳደረግሽ አመጣጥሽ አላህ Subhanahu Wa Ta'ala እውነትም አንተ ካለ ትክክለኛውን መንገድ ምራኝ ብለሽ ከውስጥሽ ታመሽ የጠየቅሽበትን ፍሎ ያኒ ታሪክሽ ማሻአላህ ተባረከ الرحمن ሰለምቲዎች አላሁ አክበር ታናናሾቻችን በእድሜ ታናናሾቻችን ማሻአላህ በጣም ደስ ይላል ወላሂ ወቢላሂ በጣም ታስቀናላችሁ ያኒ እናንተ ስትመጡ በሁሉም ነገር ከኛ እድለኞች ናቸው ማሻአላህ ተባረከ الرحمن በዛ ላይ ደግሞ ሱረቱ ዱሃን የተናገርሽበትን ፍሎ يعني الرسول الرسول عليه الصلاة والسلام الضحى ሲወርድ ማለት ነው በጣም የጨነቀበት ጊዜ ጅብሪል 2 ወር ወደ ምድር ሳይወርድ አላህ Subhanahu Wa Ta'ala ለዚህ ተልኮ በቃ አልመረጠኝም እንዴ ወሪ ውስጥ በነበረበት ሰዓት በጣም ኮንፊውዝድ በነበረበት ሰዓት ውስጥ ነው ይሄ ሱራ የወረደው እና ያ ሱራ አንቺ የገለጽሽበት መንገድ ማሻአላህ ተባረከ الرحمن እኛ ሙስሊሞች ሆነን ራሱ እንደዚህ ያህል አልተረዳነው እና አላህ ይጨምርልሽ አልহামዱሊላህ አልহামዱሊላህ አላህ አሁን ለሁላችንም አላህ መዚድ لنا علم ربي زدني علما ነበር ረሱል አለይሂ ሰላቱ ወሰለም የሚሉት በየጊዜው እንደዛ ወህይ እየወረደባቸው ጅብሪል የተለያየ ወህይን እያመጣለት እንደዛ ዒልምን እየወሰደ አላህ ዒልምን ጨምርልኝ ነበር የሚሉት አላህ ይጨምርላችሁ ሁላችሁንም ማሻአላህ ተባረከ الرحمن አላህ በዚሁ መንገድ ሁላችንም ይግደለን እላለሁ እህቴ በጣም ጀዛኪላህ ቤተሰቦችሽም ከጎንሽም ለቆሙት ሰዎች አላህ ሚዛን ሐሰናታቸው ላይ ያድርግላችሁ ካንቺ ጋር የታመሙት አይዞሽ አብሽር ከጎንሽ ነን ላሉት ሁሉ አላህ አብሽራ ይበላቸው እና በጣም ደስ ይላል አላህ ያበርታን ሁላችንም እኔ አዲስ ነገር ልናገር እሺ ተናገሪ አላውቅም አሁን ራሱ የሚሰማኝ ስሜት በቃ አልቅሽ ነው የሚለኝ በቃ ትክክለኛ ቤተሰብን ያገኘው ይመስለኝ እኔ ምን እንደምላላቅም ሁላችሁም የተቀበላችሁኝ ወይ ሁላችሁም እጃችሁን ከፍታችሁ በቃ እህቴ ነሽ ያላችሁኝ ነገር እውነትም በቃ ይሄ ነው አላህ ሲወዳችሁ ሲፈርጣችሁ ነው ይሄን ሁሉ ነገር የሚያደርግላችሁ እኔ እድለኛ ነኝ በቃ ምን እንደምላላቅም ስለመረጠኝ ነው ሁሉም ነገር የተፈጠረው ሁሉም ነገር የሚፈጠረውም ለኃይል ነው ሁሉም ነገር እና በቃ አላውቅም ምን አሁን ራሱ የሚሰማኝ ስሜት ሁላችሁም እንደ እህት በታናሻችሁ እያስተማራችሁ ጋይድ እያረጋችሁኝ በቃ እውነትም የተወለድኩበት ሃይማኖት ነው ይሄ ሌላ ነገር አይደለም በቃ አሁን ራሱ የሚሰማኝ ስሜት እኔ እንዴት ብዬ ልግለጽላችሁ በቃ በጣም ደስተኛ ነኝ አላሁ አክበር አልሐምዱሊላህ That's beautiful. ልታስለቅሰኝ ነው የመጣችሁ እኔ ስራዬን ሰራ ነው የወጣሁት ሴትዮ እኔ አንጀቴ አይችልም ላይ ልታስለቅሽኝ ነው የሆነ ቦታዎችን እየነካካሽ ሲሪየስሊ የሆነ ፍቅሩ ሞላብኝ በቃ በውስጤ ለካ ይሄ ነበር ከህይወቴ ጎደለው በቃ አይወዝ ባዶ ሰው ነበርኩኝ አሁን
ፍቅሩ፣ ሰው አቀባበሉ የሚያስተምርሽ ወይ በቃ ሁሉም ነገር አታውቂም ብሎ ወላሂ እሱ አታውቅም ብሎ እንትን የሚልሽ የለም። ሁሉም ነገር ቀስ በቀስ ያስተምሩሻል። እንዴት ሪሳይት ማድረግ እንዳለብሽ፣ ነገራቶች እንዴት መከተል እንዳለብሽ። አሁን ራሱ እህቶቼ ወንድሞቼ መጥተው ሲናገሩ በቃ የተሰማኝን ስሜት አትጠይቂም። አላውቅም የተሰማኝ ስሜት በቃ ይሄን እውነትም የተወለድኩበት ቦታ ነው የመጣሁት፣ ሌላ ቦታ አይደለም። ከሌላ ቦታ ከዳርክነስ ወደ ላይት ነው ያመጣኝ። አልሐምዱሊላህ። እንደሚጠቅም ሁላችሁም በጣም የማመሰግነው፣ ሁላችሁንም አዲስ ያንቺንም በጣም የማመሰግነው። አልሐምዱሊላህ። ሁላችሁም አሄራ ላይ ዱኒያንም ሁላችሁም ዱዓችሁን አላህ ይቀበላችሁ። ያላኔ ጠርቻ አላፍርም እና ሁላችሁም ዱዓችሁን ይቀበላችሁ፣ አሄራ እንዲስጣችሁ። አሄራ ነው ትልቋ ነገር እና እሱን ይስጣችሁ። አልሐምዱሊላህ ረቢል ዓለሚን አሜን። ያንቺ እንትን ተቀባይነት አለው እና አሜን በሉ። ይስጣችሁ ተብላችሁ ዝም አትበሉ፣ አሜን በሉ። የናሷ ጀስት ኒውቦርን ነው። ስለዚህ አሜን በሉ፣ ይስጠን። አሜን 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 አሜን። ይዋሃዳል። እስልምና ነው የሚገርመኝ። እውነተኛ ለሰለሙት ስልምልም ነው የሚያደርገው። ላይ ይዋሃዳቸዋሉ። ይህን ፍርሃቱ ምናምን ልቅቅቅ አርጎ ዊዝ ኮንፊደንስ ሲናገሩ ተዋህዷቸው ነው እና ኖ ወርድስ። አንድ ሳምንቷ ነው ገና ሻሪያ ከያዘች። እኛ ከተዋወቅናት ይሳቅዬ ታስታውቃለህ። ኢድሪስም ነበረ፣ ጥያቄዎች ነበሯት እና ከኔ ጋር የምታወራ እህት ናት። ተዋወቃችሁ በውስጥ እንዲህ ሳስተዋውቀት ካስታወስካት ማለት ነው እና ሺዝ ባክ። አልሐምዱሊላህ በጣም ነው ደስ ያለኝ። አስታውሳለሁ ጥያቄ በምጠይቅበት ሰዓት እንደሆነም የጠፋችሁ ጥያቄ ጠይቃችኋል ይመስለኛል። ጥያቄ ካረሰት ጥያቄ ጠይቃለሁ ብለን ፕሮግራም ይዘን ነው። ከዛ በዛው ጠፋች። የተወሰነ ጊዜ ጠየቅኩኝ። ከዛ እኔም ረሳው እና ግን ያው እኛ ብንረሳ አላህ አይረሳም እና እሱ ካለችበት ቦታ እኔም ፈልገሻል እና ለአንቺ የሚገባው እስልምና ነው፣ አንቺ ፈልገሽኝ እኔ ያልተውሽም ብሎ አላህ ሱብሃነሁ ወተዓላ ተቀብሎሽ እስልምናን እንድትቀበይ ስላደረገሽ በጣም ነው ደስ ያለኝ። እዚህ ላይ ሁሉም ሀቅን ፈልጎ እውነትን ፈልጎ በውስጡ እየታመመ ውስጡ ላይ ህመሞች፣ ስሜቶች እያሉት ያለ በአጠቃላይ አላህ ሱብሃነሁ ወተዓላ ቀጥተኛውን መንገድ ይምራችሁ። እኔ ሁሌም በሰዎች ትልቅ የምንመኘው ነገር ሰዎች በኋላ ከተሻገረ በኋላ አላህ ሱብሃነሁ ወተዓላ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ይላል። ከሃዲዎች ወይ ደግሞ እስልምናን ሳይቀበሉ የሄዱ ሰዎች ምን ነው የቂያማ ቀን ትልቁ የሚመኙት ነገር ምን ነው እስልምናን ተቀብለን ቢሆን ኖሮ፣ በቃ ትልቁ ምኞታቸው ያህ ነገር አምልጡም ባይሆንስ ምን ነው ያንን ነገር ቀድሜ ተቀብዬ ቢሆን ኖሮ ብለው የሚመኙት ነው እና ያ ቀን ከመምጣቱ በፊት አንድ ሰው እስልምናን ተቀብሎ ከጌታው ጋር ተገናኝቶ አላህን አግኝቶ አላህን ማውራት በቀን 5 ጊዜ የእስልምና ውበቱ ራሱ ከጌታሽ ጋር በትንሹ ከጌታሽ ጋር 5 ጊዜ ትገናኛለሽ እና ይሄን የመሰለ እስልምናን አግኝተሽ ተቀበለሽ በመምጣትሽ ደስ ብሎናል። እንደ ቅድም እንደተባለ ይሄ 600 አይደለም 2 ቢሊዮን ሙስሊም ዓለም ላይ አለ። እነዚህ ነገሩ ይህንን ማህበረሰብ ወንድም እህትሽ አድርገሽ መቀበል ማለት ነው። የእስልምና ወንድምና እህትነት ዱንያ ላይ የሚቆይ ወይ ደግሞ ይሄ ፍቅር እስከ መቃብር አይደለም። እስልምና ላይ ፍቅር እስከ ጀነት ነው። ሰዎች የሚዋደዱት የሙስሊሞች ወዳጅነታቸው እዚህ ላይ ተዋደን ተሳስቀን አለቀ የለም። ጀነት ውስጥ ሰዎች ይህንን ነገር ይተርኩታል። ጀነት ውስጥ እንዲህ እኮ ነበር እያሉ ያንን በደስታ የሚያወሩ ነው እና አላህ ሱብሃነሁ ወተዓላ በዚህ በደስታ በሰላም እንደሰበሰበን ሁላ በአኼራ ላይ ሁላችንም ይህንን ቀን ቁጭ ብለን የምናስታውስበት እንዲህ እኮ ብለን እንዲህ እያለን የምናስታውስበት ያደርገን። ሁላችንንም በጀነት ይሰብስበን እና አላህ ይጠብቃችሁ። አላህ እስልምናን እየተመኛችሁት አላህ ሱብሃነሁ ወተዓላ ጌታን እየፈለጋችሁ ያላችሁ ውስጣችሁ እየታመማችሁ ላላችሁ ሁላ አላህ ቀጥተኛውን መንገድ ይምራችሁ። ስሟ ማን አላቸው? ቢራቢሮ እንዳለን ኢማን የተባለ ስሟን እንትን እንዳለ ቢራቢሮ ብዬ ዱዓ ከማድረግ ብዬ እና እሷንም አላህ ሱብሃነሁ ወተዓላ ኢማን አላህ ጽናቱን ይስጥሽ። ለሌሎች የኢማን ብርሃን የምትሆኝ ለሌሎች የኢማንን የሚያገኙበት ሰበብ የምትሆኝ አንቺም ከአላህ ሱብሃነሁ ወተዓላ ዘንድ ኢማንሽን አጠንክረሽ ሁላችንንም